ነቢዩላህ ሙሳ ከሰጡት ተአምራቶች መካከል ሶስቱን ጥቀሽ። አንደኛ ዱላ ወደ እባብ መቀየር፣ አንድ ሁለተኛ እጃቸውን ብብታቸው ስራ አውጥተው ከዛ የሚያበራ እንደ ጨረቃ የሚያበራ እንዲያበራ ያሉ፣ ሶስተኛ ደግሞ ባህር ከፈሉ። በጣም ጎበዝ ነች። ማሻአላህ ማሻአላህ ማሻአላህ። በጣም ጎበዝ ኡሙ አይሰል አይሰል። እሺ ኡሙ አይሰል ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ዘንድ ይዘው የመጡት ትዕዛዝ በቀጥታ ቃል በቃል እያናገራቸው የምን ትዕዛዝ ነው? የአምስት ወቅት ሰላት። ጎበዝ ነች ማሻአላህ። እሺ አብዱልከሪም አብዱልከሪም ከበድ ማለት አለበት። እሺ ለአብዱልከሪም ከበድ ማለት አለበት። አብዱልከሪም ከበድ አድርገው ቀለል ይበል። ቀለል ቢል አሪፍ። ማ ሁወ አጥወል አያ ፊ ኪታቢላህ፣ በቁርአን ላይ ረጅሙ አንቀጽ ማን በመባል ይጠራል? አያቱ ደይን በመባል ይጠራል። በጣም ጥሩ። እሺ ጀማል ማ ሁወ አዕዘም አያ ፊ ኪታቢላህ፣ በቁርአን አንቀጽ ውስጥ ታላቁ አንቀጽ ማን በመባል ይጠራል? አሁን የቀደሙ ረጅም በቀራ አይደለም፣ ሱራ አላልኩም፣ አያ ነው ያልኩት። አንቀጽ ታላቁ አንቀጽ ከሁሉም አንቀጾች ሁሉ በላጭ ታላቁ አንቀጽ አዕዘም አያ ፊ ኪታቢላህ። መልስ። አንድ ሁለት የመጨረሻ በቀራ ነው። ማ ሁወ አዕዘም አያ ፊ ኪታቢላህ። እኔ እስካሁን ምርጫ አልተሰጠኝም፣ ምርጫ ስጠኝ። እሺ ምርጫ ከሚሰጣችሁ በቃ ከዚህ በኋላ አድሚኖች ይመልሱት። አድሚኖች ትመልሳላችሁ። እስኪ ወንድ የሆነ አድሚን ኮሜንት ጻፈው። ለምን ከፈታችሁት? ኮሜንት ሳይከፈት መጻፍ የሚችል ሰው ካለ ይጻፍ። እሺ ለማንኛውም አድሚኖች ተጫሉ። ወላሂ አድሚኖች እኮ ጎበዝ ናቸው። ያው አያተል ኩርሲ ገና ከመከፈቱ አዘጋጅተው ነው ኮፒ ፔስት ብቻ ነው ያደረጉት። ተመልከቱ፣ ከባድ ናቸው። አያተል ኩርሲ እሺ አያተል ኩርሲ በጣም ጎበዝ